ከዳዊት ጋር አብሮ የሚያቆመን ከቅዱሳኑ ጋር አብሮ የሚያቆመን መጻሕፍት ናቸው። ያለ መጻሕፍት ክርስቲያን ምን ተስፋ አለው? በእውነቱ በመጻሕፍት ያልሆነ መረጃ ወሬ ይባላል። በወሬና በመረጃ መካከል ያለው ልዩነት መረጃ የተጻፈ ነው። ወሬ ደግሞ በሰው አፍ ያለ ነው። ወደቀ ሲባል ምን ይባላል? ተሰበረ የሚለው ነው። አቶ ከሌ እኮ ወደቀ፣ ያኛው ሰውዬ አቶ ከሌማ ወድቆ ተሰበረ። ከዚያኛው ይቀጥል አቶ ከሌማ ወድቆ ተሰብሮ እንጃ ሳይሞት አይቀርም። ከዚያኛው ቀጥሎ ደግሞ ሙቷል የሚል ይቀጥልበታል ማለት ነው። ብዙ ሰው በፌስቡክ እና በማህበራዊ ሚዲያ እውቀት የሚያገኝ ይመስለዋል። እና ይሄ ወንድሜ ምን አለ? ሰው በማህበራዊ ሚዲያ በፌስቡክ ወይም ጎግል ገብቶ በማግኘት እውቀት አገኛለሁ ማለት ሰው በዝናብ እየተደበደበ ስለሄደ ዋና እችላለሁ እንደማለት ነው። ይበሰብሳል እንጂ ዋና አይችልም እንደምታውቁት። ግን እውነተኛው ሐይቅ ውስጥ የገባውም ይበሰብሳል፣ ዝናብ የመታውም ይበሰብሳል በመሰረቱ። ያኛው ግን ዋና ይችላል። ፈረንጆች ልጆቻቸውን ሲያስተኙ ጅቡ መጣብህ ምናምን አይሉ። አሁን እኛ በቃ ጅቡ መጣው ምናምን የቀበሮ ጮቱ ምናምን በቃ ልጅ ተሳቆ ምን ሲያይ እንደሚያድር እንግዲህ አላውቅም። አለዛ ደግሞ ትተኛ ነው ተኛ እንግዲህ ምናምን ከስር ሆነ። ግን ጥሩ መጻሕፍትን አንብበላቸው ቢተኙ የቅዱሳንን ታሪክ ማን ያንብበው? ድክም ይለናል የሚያምራል። የንባብ ጥቅም፣ ንባብ ለምን እናነባለን፣ እንዴት ነው የምናነበው፣ ምንድን ነው የምናነበው የሚለውን ሀሳብ ለማካፈል ነው። ከዛ በፊት ግን ወንድሞቼ እናቶቼ በደንብ እንድትረዱ የምፈልገው አሁን የስነ ጽሁፍ ምሽቶች፣ ስነ ጽሁፍ፣ ስለ መጻሕፍት የተለያዩ መርሃ ግብሮች ይካሄዳሉ። እንደው እውነት ለመናገርም እንደ ፋሽን ይመስላል። እዚህ ቦታ ስነ ጽሁፍ ምሽት ተዘጋጅቷል፣ እዛ ተዘጋጅቷል። ግን በኦርቶዶክስ ባህል፣ በኦርቶዶክስ ቤተ ክርስቲያን መጻሕፍት ከጥንት ጀምሮ ልዩ ክብር አላቸው። ለእኛ አዲስ አይደለም። አዲስ ባህል፣ አዲስ ፋሽን የምናመጣው አይደለም። የኢትዮጵያን ቤተ ክርስቲያን እጅግ ላቅ አድርጎ ውብ ከሚያደርገው ነገር ውስጥ ብዙ ምክንያቶች ይኖራሉ። ልዩ ዜማ መኖሩ፣ የምናኔ ሕይወት፣ የቅድስና የተጋድሎ ሕይወት እንዳለ ሆኖ አባቶቻችን ለመጻሕፍት ከነበራቸው ፍቅር ነው ትልቁ የቤተ ክርስቲያኗ ጥንካሬ የመነጨው። የኢትዮጵያ ቤተ ክርስቲያን ብቻ ሳይሆን በዓለም አቀፍ ያሉ ኦርቶዶክሳውያን ለየት የሚያደርጋቸው ለመጻሕፍት ያላቸው ክብር ነው። አባቶቻችን የእውቀታቸውና የእምነታቸው ምንጭ እንደ ዛሬው እንደኛ የሚያቆላምጥ ስብከት ተሰብኮ አይደለም፣ ወይም ቃላት በመደርደር በጣም ደስ የሚል ጣፋጭ ሰባኪያን ኑሯቸው አይደለም። ከመጻሕፍት ነው የተረዱት። ከመጻሕፍት በአግባቡ ከምንጩ ሰከን ብለው በሆይ ሆይታ ሳይሆን በትልቅ ማይክራፎንና እልል በሉ በሚል እጀባ ሳይሆን በስሜት ሳይሆን ሰከን ብለው ከጾምና ከጸሎት ጋር ከመጻሕፍት ነው እምነታቸውን ያገኙት። ለዚህ ያልተጣመመ ያልተበላሸ እምነት ባለቤቶች ይሆን አባቶቻችን ለመጻሕፍት ባላቸው እውቀት ነው። ለመጻሕፍት ባላቸው እውቀት ስል ልብ በሉ፣ ከኢትዮጵያ ምድር ተነስተው የኑቢያን በረሃ አቋርጠው ግብፅ አሌክሳንድሪያ ገብተው ቅብጥ ተምረው ከዚያ ያገኙትን መጽሐፍ ወደ ግዕዝ ተርጉመው ተሻግረው በአረብ ምድር በሶሪያ አረማይክ ሱርስ ተምረው ግሪክ ጽር ተምረው ቋንቋውን አጥንተው መጻሕፍቶቹን በዓለም አቀፍ ደረጃ ከመጥፋት ያዳኑ አባቶቻችን ያሉን። በእውነት እንዳሁኑ ማተሚያ ቤት የለም። የተረዱትን ያወቁትን ዘመናት ዕድሜ ዘመናቸውን አሳልፈው ማለት ነው ምንም ኑሮና ዓለም ሳያምራቸው በእግር ተጉዘው በነፋስ ጀልባ ተጉዘው ገብተው ቋንቋ አጥንተው መጻሕፍቶቹን ይዘው ከመጡ በኋላ ብራና ፍቀው ቀለም በጥብጠው ሰኔል እየሰሩ ሰኔል እየሸጡ ለባላገሩ ምንጣፍ
እነሱ የፍየልና የበግ ቆዳ ሌጦ ወስደው ጽፈው ነው መጻሕፍትን ያቆዩልን። ለመጽሐፈ ሄኖክ ብንል በዓለም ደረጃ የጠፉትን አሁን ዓለም ከሙት ባህር ውስጥ አገኘው ብሎ የሚደነቅባቸው ብዙዎቹን ስክሪፕት የምንላቸውን ያተረፉት አባቶቻችን ለመጻሕፍት ካላቸው እውቀት የተነሳ ነው። የኢትዮጵያ ቤተ ክርስቲያንን ሊቃውንት ያክል በዓለም አቀፍ ደረጃ እኔ ነኝ ያለ ላይብረሪ ያቋቋመ ሁሉንም ስላየ ነው ማለት ነው። ከእነሱ ጋር ሊወዳደር አይችልም በእውነት ማንም ሰው እና በጣም የነዛ ልጆች ነን እኛ። መጻሕፍትን በአግባቡ የሚረዱ ሳይሆኑ መጻሕፍትን የሚፈጥሩ ሊቃውንት ልጆች ነን ኦርቶዶክሳውያን ስንል። ትምክህት አይደለም፣ የእውነት ነው። ብዙውን ቅዳሴውን ወደ 14 17 ቅዳሴ ብንቆጥር ሰዓታቱን ብንቆጥር ሁሉንም በሀገር ውስጥ እስከ ውጭ ሀገር ድረስ ጥንቅቅ አድርገው ተምረው ተርጉመው መጻሕፍት አሰናይተው የሰጡን ልጆች ነን እኛ። ስለ መጽሐፍ ቅዱስ ስናወራ አንዳንድ ጊዜ አሁንም የሌላ ክብር መንካት አያስፈልገንም፣ ግን ለምሳሌ የመናፍቃንን መጽሐፍ ቅዱስ አይታችሁት ከሆነ የሆነ ቦታ ላይ በሃይላይተር የተሰመረበት ነው። አጋጥሟቸው ያውቃል? ብዙ ቦታ በሃይላይተር የተሰመረ ሙሉን የማንበብ ፍላጎትም ኢንተረስትም የለም። ለዛች ለዋናው ዓላማ የምትፈልገውን ብቻ ቆንጽሎ አንብቦ በቃ አለቀ። በእኛ ቤተ ክርስቲያን ግን ሐዲሳት ተብሎ ተቆጥሮ ብሉያት ተብሎ ተቆጥሮ 20 ዓመት ፈጅቶ 25 ዓመት ፈጅቶ ነው አንድ ሰው መጻሕፍትን ያውቃል የሚባለው። ስለ መጻሕፍት ካላቸው ፍቅር የተነሳ መጻሕፍቱ በስነ ስርዓት በብራና መጽሐፍ ብቻ አይደለም ተደጉሰው የሚያብረቀርቅ ቀለም እንዲይዙ ከውጭ ልዩ ቀለም ልዩ ልብስ እንዲለብሱ ሁሉ ይደረጋል። አስተውላችሁ ታውቃላችሁ ይሄን ሁሉ እና ለመጻሕፍቱ ካላ በቅርቡ እግሬ ብዙ ዘዋሪ ስለሆነ አንድ ትልቅ ሩቅ ቦታ ሄጄ ነበር በሀገራችን ሰሜን ውስጥ ማለት ነው። እና እዛ ቤተ ክርስቲያን ውስጥ አንድ ዕቃ የሚጠብቁ መነኩሴ ያሉ በጣም ልብሳቸው በጣም የቆሸሸ ምናምን ነው። እና እኔ ስደርስ መጻሕፍት እየደጎሱ ነበር። በጣም የገረመኝ መጻሕፍቶቹን የሚደጉሱበት ከላይ የሚያረው በጣም የሚያብረቀርቅ የግሪክ ጨርቅ ነው፣ ያምራል በጣም። እና እሳቸው ግን የለበሱት በጣም የተቀዳደደ ልብስ ነው። ለመጻሕፍቱ ግን ያንን የሚያምር ጨርቅ ማን እንደሰጣቸው አላውቅም። እና መጠየቅ ደስ ስለሚለኝ አባ ደህና ኖት ወይ እንዲህ ወሬ ጀመርን። በጣም ያምራል እሱ ልብስ አልኳቸው። አዎ ግን እንደው የተወሰነችውን ለራስዎ ቢያረጉ ቢለብሱት ከመጽሐፍቱ። እና ምንድን ነበር ያሉኝ? እዚህ መጽሐፍት ውስጥ የእግዚአብሔርና የቅዱሳን መንፈስ አለ፣ እኔ ውስጥ ግን ያ የለም። ስለዚህ ያ ልብስ የሚያስፈልገው ለዚህ መጽሐፍት ነው። አያችሁ ያላቸውን ክብር ማለት ነው። መጽሐፍት በኦርቶዶክስ ሃይማኖት ውስጥ የእምነታችን ትልቁ ምንጭና ሳይቋረጥ እንዲቀጥል የሚያደርገው ነገር ቢኖር መጽሐፍት ናቸው። በኢትዮጵያ ቤተ ክርስቲያን መጽሐፍት ትልቅ ክብር አላቸው፣ ትልቅ ዋጋ አላቸው። ዋጋም ስላላቸው ማንበብ ብቻ አይደለም እንሳለማቸዋለን። አይደለም የነዛ ልጆች እኮ ነን እኛ። ማንበብ ብቻ እንሳለማቸው። ሌላው ቀርቶ በድሮ ዘመን በጣም ይገርማል። ገድላትን ድርሳናትን ስታነቡ መዝጊያው ላይ ወይ መጀመሪያው ላይ የቻለ ይሄን ገድል ምን ያደርጋል? ይጽፋል፣ ኮፒውም ማለት ነው። ያልቻለ ያልተማረ ከሆነ ደግሞ ምን ያደርጋል? ከፍሎ ያጽፋል። መጻፍም ማጻፍም ያልቻለ ደግሞ ሲነበብ ምን ያደርጋል? ያዳምጣል። ወይ ያነባል ወይ ሲነበብ ያዳምጣል። ሰው እንዴት አራቱንም ያጣል? አሁን አንጽፍ፣ አናጽፍ፣ አናነብ፣ ሲነበብ አናዳምጥ። ከማን ጋር? እግዚአብሔር ጋር እንዴት እንገናኝ ታዲያ? እንደ ሙሴ መጥቶ በደመና ሊያናግረን ነው? መጥቶስ ቢያናግረን እኛ እኮ ዋር ቢዚ አይደል? መጽሐፍት ትልቁ ጥቅማቸው ከብዙ ዘመን ጋር ከነበሩ ሰዎች ያለ ዘመናችን እንድንኖር እድል ይሰጡልናል። ለምሳሌ ስለ
ትንቢተ ኢሳይያስ ስናነብ ኢሳይያስ ከነበረበት ከክርስቶስ ከመወለዱ በፊት 600 ዓመት አካባቢ የነበረ ሰው ነው። መዝሙረ ዳዊት ኦልሞስት ከ1000 ዓመት በፊት የነበረ ነው። ግን አሁን የሚሰማንን ያክል የዳዊትን ለቅሶ እናለቅሳለን፣ የዳዊትን ምስጋና እናመሰግናለን። ከዳዊት ጋር አብሮ የሚያቆመን ከቅዱሳኑ ጋር አብሮ የሚያቆመን መጻሕፍት ናቸው። ያለ መጻሕፍት ክርስቲያን ምን ተስፋ አለው? በእውነቱ ውዳሴ ማርያም እኮ ስናነብ በአእምሯችን የሚመጣው ኤፍሬም ሶርያዊ ያንን ሲል እመቤታችን እየመጣች ወድ ሰኒ ትለው ነበር የሚለው እኮ ነው አይደለም እንዴ? አብረን እኮ ነው ያለ ነው እዛ ሰዓት ላይ። የመጽሐፍ ትልቁ ነገር ባልነበርንበት ዘመን ከማናቀው ሰው ጋር ቅዱስ ጋር አብሮ ያገናኛል። ትልቁ ጸጋ ይሄ ነው። ስለዚህ ለሙሴ የተናገረውን የእግዚአብሔርን ቃል ዘመኑ ላይ ሆነን እንደሰማን እናምናለን። መጻሕፍት ያንን እድል ይሰጡናል። እምነታችን ደግሞ አብረን እንድንሆን ያደርገናል ማለት ነው። የተራራውን ስብከት እኮ አሁን ሁነን እንሰማለን። ልክ ተራራው ላይ እንደነበር ከገሊላ ባህር ከፍ ብለን እንዳለን የሚሰማን ስለተጻፈ ነው። ስለዚህ መጻሕፍት ያልነበርንበትን ዘመን ያልኖርነውን ሕይወት እንደምናገኝ አድርገው የሚሰጡ ትልቅ ተስፋ ናቸው። ቅድም መድረክ መሪዎቹ የአንዳንዶቹን ቅዱሳን ቃል እየጠቀሱ የተናገሩት ነው። እኛ እግዚአብሔርን በጸሎት እናነጋግራለን፣ እግዚአብሔር ደግሞ እኛን በመጻሕፍቱ ያናግረናል። ስለዚህ መጻሕፍት ይህንን መሰረታዊ ነጥብ ካላቸው የምናነብበት መንገድ የመጀመሪያ ደረጃ መረጃ ለማግኘት እናነባለን። መረጃ በጽሁፍ ሲሆንና በቃል ሲሆን በጣም ብዙ ልዩነት አለው። በቃል ሲሆን ቅድም እንዳልኩት ሰውየው ይጨምርበታል ወይም በተረዳው መንገድ ስለሚያቀርበው ትክክለኛ መረጃ የሚባለው በመጻሕፍት ውስጥ ያለ የተጻፈ ነገር ነው፣ የተነገረ ነገር አይደለም። ስለዚህ መረጃ ለማግኘት ከመጻሕፍት እንሄዳለን። በመጻሕፍት ያልሆነ መረጃ ወሬ ይባላል። በወሬና በመረጃ መካከል ያለው ልዩነት መረጃ የተጻፈ ነው፣ ወሬ ደግሞ በሰው አፍ ያለ ነው። ወደቀ ሲባል ምን ይባላል? ተሰበረ የሚለው ነው። አቶ ከሌ እኮ ወደቀ፣ ያኛው ሰውዬን አቶ ከሌማ ወድቆ ተሰበረ። ከዚያኛው ይቀጥል አቶ ከሌማ ወድቆ ተሰብሮ እንጃ ሳይሞት አይቀርም። ከዚያኛው ቀጥሎ ደግሞ ሙቷል የሚል ይቀጥልበታል ማለት ነው። በጽሁፍ ውስጥ ግን እንደዚህ አይነት ነገር የለም። በሀገራችን ውስጥ በጣም ችግር የፈጠረብን ነገር በፊት ከነበረን የመንግስትም ሀሳብ ወይም ዜና የምንበለው በጋዜጦች ተጽፎ ታትሞ ይወጣል። አሁን ያ ሁሉ ቀረና በማህበራዊ ሚዲያ በሚሽከረከር ስለሆነ ወሬውን መረጃ ይሆን አናውቅ። አንዳንዱ ሰው ወሬና መረጃ ለይቶ ያውቅ። የሰማውን ነገር ልክ እንደሆነ አድርጎ ለሌላው ይናገራል። ስለዚህ አንደኛው መረጃ ነው። ሁለተኛ አዲስ ነገር ለማወቅ አዲስ ነገር ለመረዳት ከፈለግ በመጻሕፍት ነው። ኋላ መጣበታለሁ ማንን ነው የምናነብ ነው። መጻሕፍት ጥቅማቸው እዛ ውስጥ ያገኘነው መረጃ ባለቤት ኑሮት ኢዲተር ኑሮት ስለሚወጡ የመረጃ እውነተኛነቱን በትክክል ታረጋግጣላችሁ። ለምሳሌ ጎግል አድርጋችሁ ሞክሩ። አሁን ብዙ ሰው ዛሬ እንደውም ትልልቅ ባለሙያዎችም ይሳሳታሉ። አሁን ጎግል ውስጥ ገብቼ የሆነ ነገር ታይፕ ባደርግ በጣም በርካታ መረጃ ይመጣልኛል። አንድ መረጃ ልንገራችሁ። ካሮት ሁላችሁ ታውቃላችሁ። ካሮት ጉግል ብታረጉ እና ብታነቡ ለዓይን ጠቃሚ ነው የሚል ጽሑፍ ታገኛላችሁ። ለዓይን ደግሞ አይጠቅምም የሚል ጽሑፍ ደግሞ ታገኛላችሁ። ባለቤቱ አይታወቅም። መጻሕፍት ግን ፐብሊሸር አላቸው፣ ኢዲተር አላቸው፣ ተጠያቂነት አላቸው። ለዚህ ነው በቤተ ክርስቲያናችን አሁን መጻሕፍት የት ገዳም እንደተጻፈ በማን መምህር እንደተጻፈ ማን እንዳጻፈው በጥንቅቅ ተብሎ ነው። በዘመናዊም ዓለም እንደዛው ነው። ፐብሊሸር አለው፣ ኤዲተር አለው፣ ኦተር አለው። ደራሲ፣ አርታኢ፣ አታሚ የምንለው ማለት ነው። ስለዚህ እውቀት ከፈለግን መጻሕፍት ላይ ነው ማወቅ ያለብን ማንበብ ያለብን እንጂ ዝም ብለን በእጃችን ላይ ያለችውን ነካክተን ስላገኘን እውቀት ማለት አይደለም።
በነገራችን ላይ አንድ ወንድም የሚለው አለ፣ ብዙ ሰው በፌስቡክ እና በማህበራዊ ሚዲያ እውቀት የሚያገኝ ይመስለዋል። እና ይሄ ወንድሜ ምን አለ፣ ሰው በማህበራዊ ሚዲያ በፌስቡክ ወይም ጎግል ገብቶ በማግኘት እውቀት አገኛለሁ ማለት ሰው በዝናብ እየተደበደበ ስለሄደ ዋና እችላለሁ እንደማለት ነው። ይበሰብሳል እንጂ ዋና አይችልም እንደምታውቁት። ግን እውነተኛው ሐይቅ ውስጥ የገባውም ይበሰብሳል፣ ዝናብ የመታውም ይበሰብሳል በመሰረቱ። ያኛው ግን ዋና ይችላል። ስለዚህ እዚህ ጋር እንዲህ ምናምን አድርገን በቃ እንደዚህ ነው አንተና እኮ እንደዚህ ነው፣ እሱ እውቀት አይደለም። ስለዚህ የመጻሕፍት መሰረታዊ ጥቅማቸው እውነተኛ እውቀት ያስይዛሉ። ሶስተኛው ያወቅነውን ለማገናዘብ ይጠቅማሉ። የተረዳነው ነገር እውነት ነው አይደለም። በተለይ በእምነት ቅድም ወንድሜ ሲነግረኝ የእምነት ምስክርነት የምንለዋል። አንዳንድ ጊዜ ራእይ ያየን ሊመስለን ይችላል። ድንገት አንዳንድ ጊዜ ህልም አይተን ቅዱሳን ጋር ተቀላቀል ሊመስለን ይችላል። ብዙ ነገሮች በክርስቲያናዊ ዓለም ውስጥ ከሰይጣን በጣም መጥፎ የሆኑ ምልክቶችን ሁሉ ልናይ እንችላለን በሕይወታችን። እነዛን የምናመሳክርበት ጉዟችን ትክክል መሆኑን የምናመሰክርበት ሁልጊዜ ቅዱሳት መጻሕፍት፣ ሌሎች የጥበብ መጻሕፍቶች ናቸው። ስለዚህ እውቀትን ለማገናዘብ ይጠቅማል። ትክክል ነኝ ወይ? ሕይወቴ ቅድመ ጋብቻ እያደረግኩት ያለው ነገር ትክክል ነው ወይ? ከጋብቻ በኋላ ኑሮዬ በትክክል እየኖርኩ ነው ወይ? ፍቅር ስላለ ብቻ አይደለም። በነገራችን ላይ ክርስትና አሕዛብም ውስጥ እኮ ይዋደዳሉ አይደለም? ግን ትክክለኛውን ክርስቶስ የሚፈልገው ሕይወት እየኖርን ነው ወይ? እንደው ቤቱ ስለሞላ መብል መጠጥ ስላለ አይላቪው ስለተባባልንም አይደለም። በትክክል እህቴ ባለቤቴ የሆነችው በክርስቶስ ቃል ነው ወይ? በክርስቶስ ሕይወት ነው ወይ እየኖርን ያለ ነው ወይስ በመብላት በመጠጣት የተመሰረተ ነው? እነዚህ በሙሉ ከንባብ የሚመነጩ ነገሮች ናቸው። ሌላው እንግዲህ አእምሮን ለማሳደግ የሰው ልጅ የማያቋርጥ የሰው ልጅ ጅምር ህንፃ ነው። የሚጠናቀቀው በምድር ያለውን ጉዞ ጨርሶ ክርስቶስ ፊት ሲቆም ብቻ ነው። እስከዛ ድረስ የማያቋርጥ እድገት አለው የሰው ልጅ። እናድጋለን፣ አካላችን ያድጋል። እድገቱ ወደ መጉበጥ፣ ጥርስ ወደ ማርገፍ ሊሆን ይችላል። ግን ምንም ግን እድገት አለ። ልክ እንደዛ ሁሉ አእምሯችንም ማደግ ይፈልጋል፣ ማደግም አለበት። የማያድግ ከሆነ ግን የነበረው እውቀትም እያለቀ በነገራችን ላይ እውቀት በየዓመቱ የማንጨምር ከሆነ በዓመት 20% የነበረን እናጣለን ይባላል። አሁን የምናውቃትን ውዳሴ ማርያም ብቻ ከያዝናት ሌላ ጸሎት ካልጨመር ከአምና ዘንድሮ ካልጨመር እሷም እየጠፋች ኋላ አቡነ ዘበሰማያት ትቀራለች። መጨረሻ በሰላም ቅዱስ ገብርኤል የሚለው ይጠፋና ወደ መጀመሪያው አካባቢ ብቻ ይሆናል። በሃይማኖት ዓለም ውስጥ የማያቋርጥ እድገት ከሌለን ሰይጣን ያለውን ይወስደዋል። በአካዳሚውም ዓለም እንደዛው ነው። ሰዎች የማያቋርጥ እድገት ሊኖራቸው ይገባል። ያውም ደግሞ እንደኛ ያላችሁ እህቶቼ ልጅ የምታሳድጉ በእጃችሁ እግዚአብሔር ትልቅ ኃላፊነት የሰጣችሁ። ኋላ ነው ካህን የሚያገኘው ሕፃኑ፣ ኋላ ነው መምህር የሚያገኘው። የመጀመሪያው አስተማሪ እናንተ ናችሁ። እንዴት ታስተምሯቸው ልጆቹ? ካላነበባችሁ ከምን ታገኙት? ጥሩ ነፍሰ ጡር ሆናችሁ ደከማችሁ፣ ቤተ ክርስቲያን ቀራችሁ። ወለዳችሁ፣ ተኛችሁ፣ ከቤተ ክርስቲያን ቀራችሁ። ከዛ በኋላ ልጅ ላሳድግ ብላችሁ ቀራችሁ። እንዴት አድርጋችሁ የምታሳድጉት? እንደው አራስ ቤት ቢያንስ እኮ ለማንበብ ይመቻል አይደል? ያው አታውቁበት ጊዜ የለኝም ስለምትሉ ነው እንጂ። ስለዚህ ንባብ የማያቋርጥ እድገት ለሰው ልጅ ከምናገኝበት መንገድ አንዱ እሱ ነው። ጤንነትን ያስተካክላል፣ የእንቅልፍን ጠባይ ያስተካክላል። ንባባት ሁልጊዜ ጥሩ ነው። ለዚህ ነው ከጸሎት በኋላ እንደው ሌላው የተለመደ ንባብ እንኳን ባንችል በንባብ ጸሎት አድርገን ስንተኛ ተገቢ እንቅልፍ የምናገኘው። ንባብ በጠባዩ ከመንፈሳዊ ጸጋ በላይ በራሱ አእምሮን ያረጋጋል። በጣም ጥሩ ነው ንባብ ማለት ነው። እንግዲህ እዚህ ላይ የሚነሳው ነጥብ እስከ መቼ ነው እኔ የማነበው ማጠናው
አይበቃኝም ወይ? በቃ 12 ዓመት ተማርኩ፣ ከዛ ዩኒቨርሲቲ 4 ዓመት ተማርኩ፣ ከዛ ማስተርስ ጨመርኩ፣ ከዛ እንደዚህ ያልኩ በነገራችን ላይ እውቀት ሁለት እድገቶች አሉት። እነዛ ሁለት እድገቶች እስኪሟሉ ድረስ የሰው ልጅ ፍለጋው አያልቅም። የመጀመሪያው እግዚአብሔር የሰጠውን ውስጣዊ አቅም እስኪያውቅ ድረስ ነው። ብዙዎቻችን በሀገራችን ባለው የፖለቲካ ማህበራዊ ምስቅልቅል ከአቅማችን በታች ነው የምንኖረው። አእምሯችን የተያዘ የተዘጋ ነው። ብዙ ነገር ተስፋ የሚያስቆርጠን ብዙ ነገር ስለሆነ ያገኘነውን እየኖር በተሰፋን ልክ ነው የምንኖረው እንጂ በአእምሯችን ልክ አይደለም። አለዛማ እኮ ብዙ ኢትዮጵያውያን እዚህ ሀገር ላይ ምንም ስራ የማይሰሩ በየመስሪያ ቤቱ ቆመው የሚውሉ ሰዎች ሌላ ሀገር ሲሄዱ ይሾራሉ። እንደ ኢትዮጵያዊ ሌላ ሀገር ሰርቶ የሚለወጥ እኮ ሌላ ዜጋ የለም። አሜሪካ ብትሄዱ አሁን 24 ሰዓት የሚሰራ ብዙ ሰው አለ፣ ዝቅ ሲል 18 ሰዓት። እዚህ ግን በቃ ቢዚ ያው በ3 ሰዓት 4 ሰዓት ሰርተን ማለት ነው። ከአቅማችን በታች ነው የምንኖረው። ስለዚህ ንባብ ይሄንን ወደ አቅም እንድንደርስ ያደርጋል። ሁለተኛው ሌላው ቀርቶ አቅማችን ከደረስን በኋላ እግዚአብሔርን ወደ መምሰል ደግሞ ማድረግ ይጠበቅብናል። ብዙዎቹ ቅዱሳን ያስተማሩ ነው እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ። እድገት ስለሆነ ነው ቀጥታ ክርስቶስ ምሰሉ ያላለን። ስለዚህ እስከ መጨረሻው ድረስ ማንበብ መቻል አለብን ነው። እንግዲህ ይህን ስናደርግ ንባብ በተለይ ለወጣት ወንድሞችና እህቶች የምመክረው ንባብ ዝም ብሎ አንባቢ ለመባል አይደለም። አንዳንድ ሰዎች በሀገራችን የአንባቢና የደራሲ አለባበስ ሁሉ ያለ ይመስለኛል አይደል? ታውቃላችሁ፣ ብዙ ሰው ደራሲ አልመስለውም እኔ። ምክንያቱም አንገቴ ላይ ሻርፕ ምናምን የለውም፣ ጸጉሬ እንደዚህ ምናምን ስለሌለ ደራሲ ነህ እንዴ አንተ ምናምን። አንዳንድ ሰዎች መጽሐፍ በቂ እዚህ ከኋላ ሸጉጠው እንደዚህ አድርገው ምናምን ይሄዱ። ንባብ ዓላማ አለው። ንባብ የሚነበበው ለመለወጥ ነው፣ ለማመን ነው፣ ለማደግ ነው። ስለዚህ አንብቤ እድገት ካላመጣው ካልተለወጥኩኝ እያነበብኩ አይደለም፣ ለሰው እያሳየው ነው። በነገራችን ላይ አንብቦ ለውጥ የማያመጣ ሰው በሃይማኖቱ ላይ፣ በምግባሩ ላይ፣ በአኗኗሩ ላይ፣ በስልጣኔው ላይ ለውጥ የማያመጣ ሰው የተፈጥሮ መስታወትን ፊቱን አይቶ የሚሄድ ሰው ይመስላል። አሁን ለምሳሌ እዚህ ጋር መስታወት አድርጌ ባየው መስታወቱ ስራው ምንድን ነው? መልኬን ማሳየት ብቻ ነው አይደለም? ግን ጸጉሬ ተንጨብርሮ ከሆነ ያበጥርልኛል? አያበጥርልኝም። ወይም እዚህ ጋር የሆነ ነገር ካለው የመስታወቱ ስራ እዚህ ጋር ምልክት አለው ማለቱ ነው። የመጻሕፍት ዋና ዓላማ በውስጣችን ያለውን ጎደሎ ማሳየት ነው። ጎደሎ መሙላት የማን ፋንታ ነው? የኛ ፋንታ ነው እንጂ ብዙዎች እንደሚሉ ሼክስፒር እንዳለው ሎይ ቶልስቶይን አንብባል፣ አጋታ ክርስቲን ምናምን ስታገኙት ሰው መዓት ደራሲ የሚጠራላችሁ ሰው አለ። ከነዛ ደራሲዎች ግን አንድ ሐሳብ ያልወሰደ ሰው ማለት ነው። ፍልስፍናውን ትተህ የሚለውጥ ነገር ካለ ገበያ ነው፣ ሸምተህ ወደ ቤትህ። በቃ ንባብ ማለት ያ ነው። መጽሐፍ ቅዱስ ጥቅስ መጥቀስና ምዕራፍ እንትን ማለት አይደለም። በአወቅናት ልክ መኖር ነው የሚያድን እንጂ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ በቃል ብትወጣው በክርስቶስ ፊት እስኪ የኛውን ምዕራፍ በልልኝ የሚል እንዳይመስልህ። የለም እንደዛ ያለ ጥያቄ ጨርሶ እንዴት ሆነ ኑራው መጣህ ነው። ሁለተኛ አንብቦ አእምሮ ውስጥ አከማይቶ ለውጥ የማያመጣ ሰው ሲዲ ይመስላል። ሲዲ ታውቃላችኋል? ሲዲ ብዙ መጽሐፍትን ሎድ ልናደርግባቸው እንችላለን። ወይም አንድ ፍላሽ ላይ 4 መጽሐፍትን መያዝ እችላለሁ በፒዲኤፍ። ፍላሹ ግን ለውጥ አለው? ያው ፍላሽ ነው። ሲዲውስ ያው እንደ ሲዲ የሆኑ ሰዎች አሉ። ብዙ ሰዎች ዝም ብሎ መጽሐፍትን ተሸክመው አእምሯቸው ውስጥ ለራሳቸውም አይሆኑ ለሌላው ሰው መለወጥ የማይሆኑ ሰዎች አሉ። ስለዚህ መጽሐፍት አንብቡ ስንል ቁጥርና ወይም ለእንትን ወሬ አይደለም፣ ለመለወጥ ለማደግ ነው። ወንድሞቼ እናቶች፣ የትምህርት ዓላማ የመጽሐፍት ዓላማ ለውጥ ማምጣት ነው። የጠባይ የአሳሰብ ለውጥ ማምጣት። ለርኒንግ ባይ ሰልፍ ቢሄቪየራል ቼንጅ ነው አይደል የምንለው? የጠባይ ለውጥ ሃይማኖትም እንደዛው ለውጥ ማምጣት ነው።
ቁጡ የነበርኩት ሰው ዛሬም ቁጡ ከሆነ ለውጥ አልመጣም። ስለዚህ ለለውጥ ነው ለመለወጥ ነው የምናነበው የሚለውን በደንብ እንድናስብ ያስፈልጋል። ቀጥሎ እንግዲህ የንባብን ጥቅም ካወቅን የንባብ ዓላማን ከተረዳን ምንድን ነው የምናነበው ነው። እዚህ ላይ ነው ትልቁ ፈተና ያለው። ሰው ያገኘውን ሁሉ አይበላም አይደለም። ቻይናዎች ምን ይላሉ? ሰው የበላውን ነው የሚሆነው ነው የሚሉት። ዋት ዩ አር ኢዝ ዋት ዩ ኢት ነው። የምትበላውን ትሆናለህ። ስለሆነም መሆን የምፈልገውን ለመሆን የምበላውን እመርጣለሁ። ሰው ያገኘውን አይበላ። ያገኘውን ሁሉ ከበላ መርዝም ሊበላ ይችላል አይደለም። ያ ብቻ አይደለም። መብል የማንመርጥ ከሆነ ሳይንሱ እንደሚነግረን፣ እርግጥ አባቶቻችን ቀድመው ነግረውናል፣ መብል በሽታ ያደርጋል። ማሞድን እንዳለው የበላኸው ይበላሃል ነው አይደለም። እስቲ አንድ ላይ በሉ፣ የበላኸው ይበላሃል። አሁን ስኳር የበላኸው ነው የሚበላ፣ ግፊትም የበላኸው ነው ሽባ የሚያደርግ፣ ሌላ ነገር እኮ የለው፣ እርግማን አይደለም። ስለዚህ መጽሐፍት የምናነብ ከሆነ መምረጥ አለብን። እኛ ኦርቶዶክሳውያን ቅድም ባልኩት መንገድ በቤተ ክርስቲያናችን የመጽሐፍት ባህል አዲስ ስላልሆነ መጽሐፍት በየመልካቸው አሉ። እኛ የመጽሐፍት ችግር የለብንም፣ በእውነት የአንባቢ ችግር ነው እንጂ ያለ። ስለዚህ የምናነበው ነገር እውቀት የሚሰጠን መሆኑን ማወቅ አለብን። ለእምነታችን ለምናውቀው እውቀት ማገናዘቢያ መሆኑን ማወቅ አለብን። ለአእምሯችን እረፍት የሚሰጥ መሆን አለበት። ሞራላችን የሚገነባ መሆን አለ። ሞራላችን የሚያረክስ መሆን የለበትም። አንዳንድ ጊዜ ለሳቅ ብለን የምናነባቸው ሊኖሩ ይችላል ምናምን የምንለው፣ ግን አንዳንድ ጊዜ የምንስቀው በራሳችን ሞራል በእምነታችን ላይ ሊሆን ይችላል። መልሰን ራሳችን እንቃወማለን ማለት ነው። እኛ እንደ ማንኛውም ሰው የሚያስደስተን የሚያስቀን ነገር አለ። ብዙ ጉዳዮች አሉ። ለዛ ቁም ነገር እኮ ብዙ ነገር ነው። እውነት ነው። ለጤናም ለምንም ጥሩ ነው። ግን የምንስቅበት የዝሙት ይዘት እንደሌለው ማወቅ አለብን። የምንስቀው የሰውን ክብር የሚነካ አለመሆኑን መረዳት አለብን። በአጠቃላይ ማህበራዊ ህይወታችን የሚያናጋ መሆኑን መመርመር አለብን። ይህን ሁሉ ተረድተን ፊልም የሚሆን ቲያትር የሚሆን እነዚህን እሴቶቻችን የሚንድ እስከሆነ ድረስ በራሳችን ላይ እየቀለድ ልንቀጥል አንችልም። በእምነታችን ላይ እየቀለድ ልንቀጥል አንችልም። ስለዚህ ንባብ ከሆነ በደንብ መርጠን አድራሻ ያለውን ተጠያቂነት ያለውን ቅድም እንዳልኩት ፐብሊሽድ የሆነ ፕሪንትድ የሆነ መርጠን ማንበብ አለብን። ለዚህ ነው አሁን እንደዚህ አይነት ስራዎች ጥሩ የሚሆኑት መጽሐፍቶቹን መርጠን እናመጣለን። ሴንተር አንድ ማዕከል ካለን አንድ የሆነ አካል ይከታተለዋል ማለት ነው። የመጽሐፍቶቹን ይዘት ያያቸዋል ማለት ነው። አለበለዚያ በአሁኑ ዘመን በእኛ ሀገር ፖርኖግራፊክ ወይም ዘማዊ ሊያረጉ የሚችሉ ክብረሰብን የሚቀንሱ ክብረ ሃይማኖትን ዝቅ የሚያረጉ ማህበራዊ መስተጋብራችን የሚያዋርዱ የሚነቅፉ ጽሁፎችን ልናገኝ እንችላለን። ለጊዜው ብለን ልናልፍ እንችላለን፣ ግን አይደለም። እሴታችን እየናድን ነው። ወንድሞቼና እህቶቼ በጥንቃቄ ማየት አለባቸው። ሰው በራሱ ላይ አይስቅም። ድክመት ካለብን ድክመታችን ማሻሻል ነው እንጂ የዋዛና የፈዛዛ ምንጭ አድርገን እየተለማመድ ነው እንድንጓዝ አይፈቀድም። ስለዚህ ዋናው ጥቅማቸው እንደነዚህ አይነት ሴንተሮች ወይም ማዕከሎች የመጻሕፍትን ይዘት የሚያውቁ ሰዎች አድራሻቸውን የተረዱ መጻሕፍት እንዲገቡ ማድረግ ስለሚያስችል ነው። ንባብ እንደ ማንኛውም በጎ ነገር ልምምድ ይጠይቃል። ድንገት ተነስተን ዛሬ አሁን ይህን ስላልኳችሁ ሁሉም ሰው ተነስቶ ያነባል ማለት አይደለም። ገና ግማሽ ገጽ እንዳነበበ የሚታክተው ብዙ ሰው አለ። እንጨት ቢፈልጥ የሚሻለው ሰው አለ መጽሐፍ ከሚያነብ። ልምምድ ይጠይቃል፣ እንደ ማንኛውም በጎ ነገር ማለት ነው። አሁን ዛሬ ተነስታችሁ ጸሎት አድርጎ ብል አንዳንዱ ልምምዱ የሌለው ሰው ይከብደዋል። ብዙ ድካም አለው መጽሐፍ። ልምምድ መጠየቁ አይቀርም።
ግን በተለይ እናቶች እናንተ ካነበባችሁ የሚቀጥለው ትውልድ ኦርቶዶክሳዊ ሆኖ የመውጣት እድሉ ከፍ ያለ ነው። የማታነቡ ከሆነ ግን ልጆቻችሁን እያስተማራችሁ አይደለም። ልጅ ዋናው አስተማሪዋ እናቱ ናት። የብዙዎቹ ሊቃውንት እኔ አንድ ትንሽ የሪሰርች ለማድረግ ሞክሬ ነበር። አንድ የደዘርት ፋዘርስ የሚል የበረሃ የኖሩ ብዙ መናንያን የያዘ አንድ ፕሮፋይል አለ እና የነዛን አባቶች እና እናቶች የቤተሰብ ታሪክ ስታጠኑ አብዛኛዎቹ ጠንካራ እናቶች የነበሯቸው ናቸው። ለምሳሌ ዮሐንስ አፈወርቅን እንውሰድ። ዮሐንስ አፈወርቅ ያደረገችው እናቱ ነው። ብዙዎቹ ሊቃውንት ጠንካራ እናትና አባት የነበራቸው ናቸው። ከዝም ብሎ ከሆነ ቤተሰብ ውስጥ የወጣ ብዙም ቅዱስ አላየውም። በሀገራችን አቡነ ተክለ ሃይማኖትንም ብትወስዱ የእውነት ቅዱሳን እናትና አባት ያወጧቸው ናቸው። ምክንያቱም ከበለስ በለስ ነው፣ ከኩርንችት በለስ ይለቀማል? አይለቀም። ስለዚህ እናቶች የማንበብ ልምድ ካላችሁ የመጀመሪያውን ትክክለኛ ኦርቶዶክስ ትምህርት የምትሰጧቸው እናንተ ናችሁ። እንዲሁ በሀገራችን እኮ አንዳንዱ በጎ ልምድ መውሰድ ጥሩ ነው። ፈረንጆች ልጆቻቸውን ሲያስተኙ ጅቡ መጣብህ ምናምን አይሉ። አሁን እኛ በቃ ጅቡ መጣሁ ምናምን የቀበሮ ጮቱ ምናምን በቃ ልጁ ተሳቆ ምን ሲያይ እንደሚያድር እንግዲህ አላውቅም። አለዛ ደግሞ ትተኛ ነው ተኛ እንግዲህ ምናምን ከስር ሆነ። ግን ጥሩ መጻሕፍትን አንብበላቸው ቢተኙ የቅዱሳንን ታሪክ ማን ያንብበው? ድክም ይለናል። እኛም ራሱ ልጆቹ እንዴት ሆነው ይደጉታል? ምን ሰምተው ይደጉ? ስለ ጅብና ቀበሮ እየሰማ ያደገ ልጅ ራሱ ጅብና ቀበሮ ቢሆን ምን ስህተት አለ? አይደለም። እና አንደኛው ነገር ልምምድ ማድረግ በጣም ጥሩ። ስትለማመዱት ዋና ስራችሁ ይሆናል። አሁን ጸሎት በሌሊት ተነስቶ ጸሎት ማድረግ የለመደ ሰው ቅር ይለዋል ራሱ ሳያደርገው ሲቀር። ጥሩ ነገሮች እስኪጀመሩ ነው የሚያስቸግሩ። ከተጀመሩ በኋላ ልምድ ነው። አሁን ለምሳሌ እኔ በምንም ተአምር 1 ገጽ 2 ገጽ ካላነበብኩ እንቅልፍ አይወስደኝም። በቃ መተኛት አልችልም፣ ግዴታዬ ነው። ስለዚህ ያቺ ልምድ ስለሆነች አነባለሁ። እንዴት ደስ ይላል ደግሞ ከሆነ ዘመን ጋር ከነበረ ቅዱስ ጋራ ወይ አንድ ሊቅ ጋራ ተነጋግረህ በሰላም እደር ብለህ መተኛት እንዴት ጥሩ ነው። ማንም ነዝናዛ ጋር ሲነዛነዙ ውሎ ራሱ ከመተኛት በእውነት ስንቱ ጋር ነው የምንውለው። ግን የመጨረሻዋን ያችን መልካም ነገር አንብቦ ሰላማዊ ሌሊት ማድረግ ይቻላል። ሁለተኛው ንባብ፣ በተለይ በኦርቶዶክስ ባህል የምናነባውን ሁሉ ላንረዳው እንችላለን። ስለ ንባብ እገዛ ይጠይቃል። ለዚህ ነው እናነባለን። ካነበብን በኋላ ያልገባንን ይዘን ሊቃውንቱ ጋር የኔታ እንዲህ ማለት ምን ማለት ነው? ምክንያቱም ብዙዎቹ መጻሕፍት ነፍሰ ጡር ናቸው። ከውስጣቸው ብዙ ምስጢር አላቸው። የሚያዋልድ የሚያገላግል ይፈልጋሉ። እና ያን ጊዜ አባቶቻችን ያስረዱናል። አንድም እንዲህ ማለት ነው፣ አንድም እንዲህ ማለት ነው። እንግዲህ አንድም ታውሎ የመጣው መጻሕፍቶቹ ከብዙ አንግል ተተርጉሞ ተመሳክረው ስለመጡ ኮንቴክስት ይኖራቸዋል። ለዚህ ነው አንድም እየተባለ። ስለዚህ ካነበብን ከሊቃውንቱ ጋርም ለመነጋገር በጣም ያግዛል፣ ለማስተማርም ይቀላቸዋል። አሁን አንድ የንስሐ አባት ቤት ሲመጣ እናንተ የንስሐ ልጆች ናችሁ፣ አንብባችሁ ጥያቄያችሁን ይዛችሁ ብትጠይቁ ለካህኑ ቀላል ይሆናል። የንታ እንዲህ አውቄያለሁ፣ እንዲህ አንብቤያለሁ፣ ግን እዚህ ላይ አልገባኝም፣ እንዴት ባረግ ይሻላል? ካህኑ ለመምራት ይመቸዋል። ግን በቃ ጥሩ ጠላና ጥሩ እንጀራ ጠምቀን ነው የምንጠብቅ። ምን ይበል ካህኑ? ብዙ ነገር እዚህ ውስጥ አለ። አንዱን ሲያነሳ አንዱን ሲጥል፣ አንዱን ሲያነሳ አንዱን ሲጥል፣ እንግዲህ የዘብዛባ ጀመሩ እንግዲህ ምናምን መያዣ መጨበጫ ራሱ ያጣሉ ሊቃውንቱ። ምክንያቱም እውቀት ብዙ ሲሆን ለሰው ሰፍሮ ለመስጠት በጣም ያስቸግራል። በጣም ከባድ ነው። ከአንድ ጋን ላይ ያለን ወይነ ጠጅ በብርጭቆ ለመስጠት እኮ ሌላ እንደገና ትንሽ መቀነሻ ያስፈልጋል አይደል? አለዛ ሁሉም እንዲየጠለቀ ከገባው ተበላሸ ማለት ነው።
ስለዚህ ምዕመናን ሊቃውንቱን የምናግዘው ትንሽ እኛ ከፍ ስንል ለመቅዳት የሚመቻል ማለት ነው። እና በአጠቃላይ ንባብ እገዛ ይጠይቃል፣ ልምምድ ይጠይቃል። እባካችሁ ተለማመዱ፣ እንለማመድ።